ሰላም ውድ ተመልካቾች፣ ዛሬ ልነግራችሁ የወደድኩት አንድ ሀሳብ አለ። እሱም እንግዲህ በብዙ ማህበራዊ ሚዲያ ገጾች ላይ ሰሞኑን እየተንሸራሸረ ያለ ሀሳብ ነው። ሀሳቡ ምን መሰላችሁ? ያው የዚህ ዓለም ነገር ነው እንግዲህ ዓለማችን አሁን የገባችበት የጦርነትና የኢኮኖሚ አዘቅት መጨረሻው ምን ሊሆን ይችላል የሚለው የብዙዎች ግምት ነው። እንግዲህ መጨረሻውን ያሳምርልን ማለት ነው እንጂ በጣም ከባድ ጊዜ ነው ያለው። ዓለም በአራቱም አቅጣጫ በጦርነትና በኢኮኖሚ እየዋዠቀች ትገኛለች። በተለይ አሁን እየተካሄደ ያለው የአሜሪካ እስራኤል እና ኢራን የሶስትዮሽ ጦርነት፣ እንደገና ደግሞ የራሽያ እና የዩክሬን፣ በምስራቅ አፍሪካ ደግሞ ያለው የደቡብ ሱዳን አይሚን የሰሜን ሱዳንን ጨምሮ ያለው ግጭት በጣም ከፍተኛ የሆነ የዓለማችንን ኢኮኖሚ እያናጋ ይገኛል። አሜሪካ ጦርነቱን ቶሎ ማጠናቀቅ ቀድማ መጨረስ ብትፈልግም ግን ያ ሊሆንላት አልቻለም። እንደፈለገችው ወይም እሷ እንደመረጠችው መሆን አልቻለም እና አሁን ጦርነቱ የቀጠለበት ሁኔታ ነው ያለው። ዛሬ ሌሊቱን አሜሪካ በኤፍ 2 የተባሉ የዘመናዊ የጦር ቦምብ ጣይ አውሮፕላኖች እና በኤፍ 35 የተባሉ ዘመናዊ የጦር ጀቶች ኢራንን ስትደበድብ አድራለች። በተለይም የኢራንን መሰረተ ልማቶች፣ ድልድዮች፣ የኤርፖርቶች እና አንዳንድ የኃይል ተቋማትን ስትደበድብ አድራለች። ኢራን በአጸፋው ደግሞ ሳውዲ አረቢያ፣ ኩዌት፣ ባህሬንና ኦማንን ጨምሮ በተለይ የተባበሩት አረብ ኤሚሬቶችን በከፍተኛ ሁኔታ ለአሜሪካ ምት አጸፋ የሚሆን ምት ስታሳርፍ አድራለች። በተለይ በተባበሩት አረብ ኤሚሬቶችን በደንብ ስትደበድብ እንዳደረች መረጃዎች ይጠቁማሉ። ሲኤንኤን፣ አልጀዚራ እና ቢቢሲ እየዘገቡት ይገኛሉ በአሁኑ ሰዓት። ኢራን በሌላ በኩል ኢራን በተጨማሪም አውሮፓውያንን እያስጠነቀቀች ትገኛለች፣ በተለይ እንግሊዝን ማለት ነው። ትናንትና የተሰነዘረብኝ ጥቃት በአሜሪካ በኩል ማለቷ ነው መነሻውን ከእንግሊዝ የአሜሪካ የጦር ቤዝ ያደረገ ነው በሚል እንግሊዝን እያስፈራራች ትገኛለች። እንግሊዝ በአንጻሩ 24/7 ለኢራን ምት የአጸፋ ምላሽ ለመስጠት ዝግጅቴን አጠናቅቄያለሁ ብላለች። ዩናይትድ ኪንግደም ማለት ነው። ኢራን የምትተነኩሰኝ ከሆነ እኔ ደግሞ የአጸፋ ምላሽ ለመስጠት 24 ሰዓት 7 ቀን በተጠንቀቅ ላይ ይገኛለሁ ማለቷን ሮይተርስ ዘግቧል። ከባድ ነው ያለው ሁኔታ። እንግዲህ ዓለም የገባችበት የጦርነት ቀውስ መጨረሻው ወይም መቋጫው እስካሁን አልተገኘለትም እና የብዙ የዘርፉ ተንታኞች ይሄ ጦርነት ምን ሲሆን ነው የሚቆመው? ማንም በልቶ ነው የሚቆመው? ሰዎቹን እየቀጠፈ ነው፣ የሰው ህይወትን እየቀጠፈ ነው፣ ብዙ የንብረት ውድመቶችን እያመጣ ነው እና መቼ ነው የሚቆመው የሚለው የብዙዎች ድምዳሜን የሳተ ጉዳይ ሆኗል። ሰላም ውድ ተመልካቾች፣ ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ በመመኘት ሰናበታችኋለሁ። መልካም ጊዜ ይሆንላችሁ።